ሰላም እንዴት ናችሁ የተወደዳችሁ ተማሪዎች? ያው እንደሚታወቀው በባለፈው ዓመት የ12ኛ ክፍል መመዘኛ ፈተና ከወሰዱት 650 ሺህ ከሚሆኑ ተማሪዎች ውስጥ 638 ሺህ የሚሆኑት ተማሪዎች ይህን የመመዘኛ ውጤት ለማምጣት አልቻሉም ነበረ። ታዲያ እኛስ እናንተስ ምን እያሰብን ነው? ጥሩ ውጤት ማምጣት እንፈልጋለን? እንግዲያውስ አይ እኔ መውደቅ አልፈልግም በጥሩ ውጤት ማለፍ እፈልጋለሁ የምትሉ ከሆነ የፈተና ወቅት እንደመሆኑ መጠን እንዴት አድርጌ ባለኝ ጥቂት ቀናት ውስጥ ሁሉንም ሳብጀክት ሊዘጋጅባቸው እንዲሁም ደግሞ እንዴት ብዬ በጥሩ ውጤት ወደ ቀጣይ ክፍል ልለፍ ብላችሁ ሀሳብ ውስጥ ገብታችሁ ተጨንቃችኋል? እንግዲያውስ አታስቡ። ዛሬ አንድ ነኝ የጠቀመንን የመፍትሄ ሀሳብ ይዘንላችሁ ቀርበናል። እሱም ኢትዮፕ ነው። እስቲ ስለ ኢትዮፕ ትንሽ ነገር እናውራችሁ። ኢትዮፕ ከ2014 ዓ.ም እስከ 2016 ዓ.ም ድረስ የተሰሩ ጥያቄዎችን ይዞላችሁ መጥቷል። ይህም ደግሞ አቅሙና ብቃቱ ባላቸው ገራሚ መምህራኖች ተዘጋጅተውና ከነ ማብራሪያቸው ቀርበው የእናንተን እይታ እየጠበቁ ይገኛሉ። ከዚህም በተጨማሪ በሁለት ዙር ብቻ የሚድ የፋይናል ብሎም ደግሞ የኢንትራንስ ጥያቄዎች ተዘጋጅተው ይገኛሉ። በአሁኑ ሰዓት ላይ አብዛኛው በሚባል ደረጃ ብዙ ተማሪዎች የኢትዮፕ ቤተሰብ ሆነዋል። ኢትዮፕ በአቀራረብ ጊዜቱ አጭርና ለተማሪዎች ምቹ በመሆኑ ብዙ ተማሪዎች የኢትዮፕ ቤተሰብ ለመሆኑ ችለዋል። ታዲያ እናንተስ ምን እየጠበቃችሁ ነው? አሁኑኑ እጃችሁ ላይ ባለው ስልክ ወደ 9318 ኦኬ ብላችሁ በመላክ የሚመጣላችሁን ኮድ በማስገባት አሁኑኑ የኢትዮፕ ቤተሰብ ይሆኑ። ህልማችሁን ኦን አድርጉ። ይህ የኢትዮፕ ድምፅ ነው። ለላቀ ውጤት በላቀ ብቃት ከኢትዮፕ ጋር ወደፊት ይጓዙ።